Call Mary. ከዛ በተረፈ ረመዳንም ስለሆነ በተለይ ጾም ወራት ውስጥ ያደክማል ተመናል ምንም ውጤት ካላመጣ ይሄዳሉ ማለት ነው። የወያኔ ትልቁ ችግር በሚሰራው ስራ አለማመኑ ቢያምን ኖሮ ይገኙ ነበር። እንግዲህ ሰብሳቢዎቻችን የሉም ማለት ነው። በሰዓቱ ተገኝተናል። ወይራር ላይ አባይ መለከተናል። የት አሉ? አባይ እኛን የሚመለከት እያንዳንዷን ኢትዮጵያዊ ለመገንባት ፍቃደኛ ነው። አባይ ፍቃደኛ ከሆነ ለመገንባት ፍቃደኛ ከሆነ የት አሉ የሰበሰቡን ሰዎች? እና አሁንም በትዕግስት ተጠብቆ ውይይታችንን ለማካሄድ ሞከርን። አመሰግናለሁ። እና ትዕግስት ያስፈልጋል። በተቆጣጠርነው አይቀር አንድ ግጥም ላዝናናችሁ። ባላገሩ ይላል ባላገሩ ልጆቼና ምሽቴን ክቡር ነፃነቴን የሰው ልጅ መገኛ መቀበሪያ ሀገሬን ዓለም ያወቃትን አረንጓዴ ቢጫ ቀይቷ ሰንደቄን ያቺን የሉሲን እናት ኢትዮጵያ ሀገሬን አሳልፌ ላልሰጥ አለብኝ መሐላ ከነሙንጫት ሹምባሽ ካራቢኔ ወግኜ ይላል በላ ወግኜ ይላል በላ ብሎ በመቆም ብቻ ማይደል ጸንቶ በማደሙ ባላገር ይሉታል እያፈጠረጠሩ እኔ ሀገሯን ቸርችረው አይናጡት ይበሉ ባላገር መባሉን ጥርጥራለሁ። ሀገሩን አሳልፎ የሰጠ መቀበሪያም የለው መጠራው ባንዳ ነው። ስለዚህ ወያኔ ባንዳ ነው። አንድ ለራሳቸው ለተወሰነ ደቂቃ አሁን የምንጠብቅና ካልሆነ ያው በግጥማችን ተለያይተን በተለይ ለእስልምና ሃይማኖት ተከታይ ለሆነው ሁሉ ክርስትና ሃይማኖት ተከታይ ሆናችሁ ይደገም አይ ሰዓቱ እስከ ስንት ሰዓት እንደሆነ ቡን ሽያጩ ማወቅ አለብን። ለምን እስከ ቦንዱ ጉዳ በላ ኖ ካሜራ ይቆና እሱስ ግጥሙ ሲ ቦንዱ ጉዳ በዜማ በግጥም የተፈከረለት ዘፋኝና ሯጩ የተደገሰለት ቦንዱም ጉዳ በላው ሳይታሰብ ይገባል። የሆነ ሰው ይከታተል ይመስለኛል። የቦንዱ ሻጮቹም በንድ ጎጂዎቹ ሁለቱም የሉም። ቦንዱም ቡዳ በልቶታል ስለተበላ ምንድነው በዜማ በግጥም የተፈከረለት ዘፋኝና አዝማሪ በዘፋኝ በአዝማሪ የተጨፈረለት ቦንዱም ቡዳ በላው ሳይታሰብ ድንገት ቦንዱ ቡዳ ጎጠኛ ስለሆነ ጎጠኞች ብቻ ነው የሚጠሩት። ተከራዩልን እንጂ ምን ተከራየ? በሚስጥር ደብዳቤዎች ተሰጠን እኛ ሲገባንን ያቆየን ሀቃችንን መብታችንን ገንዘባችንን የሚያነሸን ነገር ደብቀው ሊሸጡብን አሳዝን። እኔ ለልጄ ሰርግ አልከራይም። አባይን የሚያህል ነገር ስንትን አገር በመሸጥ በተፈጥሮ ውሸታም ስለሆነ የፈለገውን አካል መክሰስ ወንጀል ማለት ነው። ለዚህ ነው የእስልምና ሃይማኖት ተወካይ ኮሚቴዎቻችን ያለምንም ጥርጥር በአሸባሪነት ያስቀመጣቸው እንደነ እስክንድር ነጋ እንደነ አንዱዓለም የመሳሰሉት ውብ የኢትዮጵያ ልጆች ጋዜጠኞችም እንደዛው በቁጥጥር ስር ተቀመጡ። ስለዚህ ከውሸታም መንግስት ምን ይጠበቃል? እስቲ አንድ ግጥም ላቀርብላችሁ። ወይት አውቄ ስድብ
ስንብማ ቢችልበት ይህንን ወያኔ በህዝብ ጀርባ ላይ ሸንቶ ቧአታ ዝናብ ጣለ እንደ ብሎ ለሚሸፍጥ ይህንን ወያኔ በበታፉ የለቀለቀ በጥሱ ለሚፈቀፍቅ በምላሱ ለሚገሽልጥ ይህንን ወያኔ የጨለማን ታላቅ ወንድም ያውሎ ንፋስን መንትያ የዘመኑን ኤድስ በሽታ የሰብአዊ ፍጡራንን መሰቃያ ብዬ በነገርኩት ስድቡን ባው ዋይ በአልቲ ስድብ አለሙ ያዳመጠ ፍረደ ለዚህ ጠባብ ጠፍቶ ቃላቱ ይጠረ ስድብማ ቢችል ሙልጭ ልጭ አድርጌ ወያኔን ባዋረድኩ እያልኩኝ ባለጌ ለሰው ክብር የሌለ መጥፎ ረበላ ሀገርን ቸርቻሪ ባለውለት በላ አንተ ካርታ በባሽ ተጫዋች ልብን የምታደፈርስ ገብተን ነው አርቤሽ ጥባይ ሰካስ ተጠሪ ለሰው ክብር የሌለ መጥፎ ዱራዳሪ ብዬ በነገርኩ ስድብማ እንደ መለሰና እንደ አዘቆና እንደ በረከት ሰው እንደ ሰያብራ እንደ ሌሎቹ ደቀሞ እንደነበሩ ባውቅማ መሳደብ ወያኔ ሰባን ወለማይገባ ደደብ አንተ ማጅራቱ እንጂ በጠራራ ሳያሰው ማለት መደበብ ከዬ በነገርኩት ስልውባው አንተ ውሸታም የወያኔ ውሸት በጣም ትልቅ ግዙፍ ቀበና ወንዝ ላይ መርከብ የሚያንሳፍፍ ውሸት ከምድር ተምዘዝቶ ማርስ የተንጣለለ ያፋና ሻቢያ አንድ ሆኖ ያለ ላት የሚጣፍጠው ሲጠበስ ነው አሁን ወደም የሚያውቁት የኢትዮጵያ ልጆች ሰብሰብ በሉና እሳቱን አቀጣጥሉት ተሽ አመሰግናለሁ በደንብ ሴቭ አድርግልኝ የሚቀርጽ ገና ታላችሁ ይሰማል አትፍራ የጾም ጊዜ ስለሆነ ለብዙዎቻችሁ የጾም ሐሳብ ውጪ ማስተናገዱ ተገቢ አይደለም። ስለዚህ በስርዓት አንዳንድ ነገሮች ማለት እንፈልግ ነበር። ግን ምንድነው ከዚህ መግቢያ ተሻለ በረጋ ስንገባ please welcome anyways ማለት ስብሰባ ሰላማዊ በሆነ መንገድ ማድረግ እንፈልግ ነበር። ጥሪው የተጠራው እንዳያችሁት ለሁሉም ሰው እኔ ማምነው እንደዛ ነው። ሌሎች ወገኖች እንደዛ እንደሚያምኑ አስባለሁ። ዝርዝር ውስጥ ባልገባም እኔ ማምነው ጥሪው የሀገራዊ ጉዳይ ነው። ዓላማውም የቦንዶ ዓላማ ይገባቸዋል። በተግባር ይፈጸማል አይፈጸም ሌላ ጥያቄ ሆኖ ግን በሰላማዊ መንገድ አንደኛ መንግስት ወክሎ የተቀመጠ እዚህ የለም። አሁን እንደምትጠብቁትም አይደለም። መንግስት ወክሎ የመጣ ሰው የለም። እንደማንኛውም እንደናንተ እዚህ ኗሪ የሆኑ ሰዎች ግን ሁላችንም አንድ አይነት አመለካከት ሊኖር ስለማይችል ቦንዱን በተመለከተ መሳተፍ የሚፈልጉ ሰዎች እንዲሳተፉ ጥሪ የተደረገ ነው እንጂ ስንገባ እንድንሰደብ ወይም እንዲሰደቡ የሚል አይደለም። ይሄንን በየትኛው መስፈርት እኔ አልፈልግም ስለማላደርገው ሌላም ሰው እንዲያደርግብኝ አልፈልግም። እና ስብሰባው ቢካሄድ በጣም ነበር ደስ የሚለኝ ግን ካንስል መሆን አለበት የሚል ውሳኔ ስለመጣ ካንስል መሆኑን በጣም ተቀጣጣራ ነጋሽ ወዳለ ስብሰባው ስፔሲፊክ ለጋሻሌ ተከለ ተብሎ የተደረገ አይደለም እና ማንኛውም ኢትዮጵያዊ መሳተፍ እንደሚገባ ወይ መሳተፍ እንዳለበት እኔ አምናለሁ። ስፔሲፊክ አድርጌ ለጋሻሌ ካልኩ ግን በዛች ጥሪ መሰረት ሌሎቻችሁን ጉዳርጌ እሱ ማስገባት ይችላል። በዚች ብቻ መብታቸው ሁላችንም መብታችን በዚህ መገኘት ግን ስብሰባውን ያው ማካሄድ ይቻላል። እንግዲህ አይደለም ስብሰባው ተበትኗል። ኦፊሻሊ ስብሰባው ተበትኗል። ለሁሉም ነው የተጠራው። ካለው አትሞስፌር የማይቻል ሆኖ ተገኝቷል። ለምን የለም ወደዛም ዝርዝር ውስጥ አንገባም። ነገር ግን ምንድነው አልተቻለም። ከስላልቻል ስብሰባውን ሰርዘነዋል እስከሚችል እና ወደዛም ውስጥ አንገባም። therefore አሁን ምንድነው እኛው በበኩላችን ሰክሰስፉል ነው ብለናል።
ይህ ስብሰባ መበተኑ ደስ ብሏችሁ ከሆነ በጭብጨባ ግለጹልኝ። አንዴ ድምጻችሁን ቀንሱ። ድምጻችሁን You know what? Listen. Please. Ramadan no. Robert, please. Can you guys be quiet? The meeting is over, so be quiet. ስሎጋናችንና ሰማና ጮኸን እንለያያለን። ድምጻችን ይሰማ። ወያኔ ያገዛን። Long live Canada. Long live Ethiopia. Down with ወያኔ. Ethiopia people will win. እናሸንፋለን። አላሁ አክበር. You have to make sure ይሄንን ጎል ደግሞ እንደማይመለስበት እነሱና አለበለዛ እኛን ችግር ያሆነ እኮ አንድ ነገር አለ Separate issue. Yeah, that's right. Tomorrow you can call. You can make a complaint. Oh yeah, definitely. The Canadian government will send anyone to Please. Let's go. زملت قمال نادسي وشاشة هنا Go home.